አዎ አራቱን እናሸንፋለን እንዴ ከዚህ በኋላማ ወደ ኋላ የለም ያው ቢሆንም ባይሆንም በልቡ ቢያምነውም ባያምነውም ይሄን መናገር አለበት የግድ ይሄን መናገር አለበት ሲኒየር ተጫዋቾች በነገራችን ላይ ውድ አድማጮች በጋዜጣዊ መግለጫዎች ላይ የራሳቸውን ቡድን ሞራል መጠበቅ ተጋጣሚን አለመናቅ ማክበር ግን አለመፍራት የቡድን ስነልቦናን ከፍ በሚያደርጉ ጉዳዮች ላይ ትኩረት ማድረግ ተጋጣሚ ላይ ተጽዕኖ ሊያሳድር የሚችሉ ቃላትን ማውጣት የደጋፊን ልብ ማሞቅ ሞራሉን ማነሳሳት የሚዲያውን ናሬቲቭ ትርክቱን መቀየር በአጠቃላይ ሞራል ቡስቲንግ ብትሉት አለ አይደል ሞራልን መተማመንን ከፍ ሊያደርጉ የሚችሉ ሐሳቦችን የማቅረብ ግዴታ አለባቸው የራሱ ትምህርት አለው ስልጠናው ሊሰጣቸዋል በዚህ ደረጃ ያሉ ተጫዋቾች በተቻለ መጠን አዎንታዊ የሆነ ከባቢን መፍጠር ለቡድን የሚጠቅም የቡድንን ተነሳሽነት ከፍ ሊያደርግ የሚችል እንደ ዋር ክራይ ቁጠሩት ከጦርነት በፊት እንደሚደረግ ቀረርቶ ልክ እንደዛ ቁጠሩት ህዝብ ግንኙነት አደባባይ ላይ የግድ ነው ጨዋታ ያስፈልጋል ፍልም ያስፈልጋል ያ የጨዋታው አቀራረብ እንደ ተጫዋቹ እንደ አሰልጣኙ ሁኔታ ይለያያል ለምሳሌ የጆዜ ሞሪኖ ኮንፍሮንቴሽናል አይደለ ይጋፈጣሉ በቃላት እስከ መሰዳደብ ይደርሳሉ እሳቸው ቃላቱ መቼም ከስድብ ጋር የቀረቡ ናቸው እሳቸው የሚጠቀሙበት ተጋጣሚን ለማጣጣል የተጋጣሚን አሰልጣኝ በተለይ ከተነኩ አይለቁም መልሶ ማጥቃታቸው አደገኛ ነው አንዳንዶቹ ደግሞ በዝምታ ውስጥ ትልቅነት ይናገራሉ በአጠቃላይ ፖዚቲቭ ቶን ሴት ማድረግ አለበት እዛ ቦታ ላይ የሚቀመጥ የተመረጠ ሰው አሰልጣኝ በሉት አምበል በሉት እንዲህ አይነት ልምድ ያላቸው ተጫዋቾችን ከወቅታዊ ርዕሰ ጉዳዮች አንጻር ሚዲያው ይመርጣቸዋል ክለቡ ያቀርበዋል ለጥያቄ ለአንድ ቃለ ምልልስም ቢሆን ቃለ ምልልሱ መልእክቱ እንደሚስተጋባ ስለሚያውቅ ታስቦ ነው የሚደረገው እንዲሁ በመደዴ በድንገት የሚሆን አይደለም መቼም አሁን የብሩኖ ፈርናንዴዝን የፖርቱጋል እግር ኳስ ፌዴሬሽን ስር የተሰጠው ቃለ ምልልስ እንዲሁ የተደረገ ይመስላችኋል ኖ ሆን ተብሎ ነው በሱ በአማካሪዎቹ በወኪሉ በበሳስ መጪውን ጊዜ ታሳቢ ያደረገ ለራሱ ጥቅም እንዲውል ተደርጎ የተሰጠ ነውና በምክንያት ነው እና ምን ልላችሁ ነው